ሰላም ጤና ይስጥልን። ዛሬ ሙሉ የቪዲዮ ኤዲቲንግ ስልጠና በስልካችሁ እንዴት እንደምትሰሩ ማስተምራችሁ ይሆናል። ማሳሰቢያ፣ ይሄን ቪዲዮ ሙሉን ማጨርሱት ከሆነ ባታዩት ይመከራል። ምክንያቱም ይሄ ቪዲዮ ግማሹን አይታችሁት ምንም የምታገኙት ጥቅም የለም። ይሄን ቪዲዮ ደግሞ ሙሉ ካያችሁት ሙሉ ለሙሉ ቪዲዮግራፊ ወይ ደግሞ ቪዲዮ ኤዲቲንግ ቻላችሁ ማለት ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጥታ ወደ ቪዲዮ እንሂድ። ያው በመጀመሪያ ካፕከት የሚለው አፕሊኬሽን ሊኖረን ይገባል። ስልካችሁ ላይ ከሌለ ፕሌይ ስቶር ላይ አለ፣ ፍሪ ነው። እሱን ዳውንሎድ ታደርጋላችሁ። እሱን ካደረጋችሁ በኋላ እንደምታዩት አንዴ ክሊክ ስናደርገው እዚህ ጋር የተለያዩ ኢፌክቶች ወይ ደግሞ ኢንተርፌስ ያመጣል። እኛ የምንነካው ይሄኛው ነው። ስለዚህ ኒው ቪዲዮ የሚለውን አንዴ ክሊክ እናደርጋለን። ከዛ በመቀጠል እዚህ ጋር እንደምትመለከቷቸው የተለያዩ ቪዲዮዎች አሉ። ብዙ ቪዲዮዎች መርጠን የምናስገባ ከሆነ እዚህ ጋር የክብ ምልክት አለች። እሷን ኦን እያደረግን ሁሉንም ማስገባት እንችላለን። ነገር ግን እኔ የምፈልገው ሁለት ቪዲዮ ስለሆነ ይሄኛውና ይሄኛውን ክሊክ አድርጉ። በኋላ ከስር እንደምትመለከቱት አድ ሚል አለ። እንደምታዩት ከስር አድ ሚለውን እሱን አንዴ ክሊክ አደርጋለሁ። ከዛ በመቀጠል አሁን ማየት ያለብን አንደኛው ትልቁ ወሳኙ ነገር ለዩቲዩብ የሚሆን ሳይዝ። ለምሳሌ ፌስቡክ የራሱ ሳይዝ አለው፣ ዩቲዩብም የራሱ ሳይዝ አለው፣ ለቲክታክም የራሱ ሳይዝ አለው፣ ኢንስታግራምም የራሱ ሳይዝ አለው። ስለዚህ እንዴት ነው ሳይዙን ምን መርጠው? ስለዚህ ሳይዙን እንዴት ነው የምናስተካክለው ሚሊዮን አንዴ ላሳያችሁ። በመጀመሪያ ይሄ እኔ አዲ ያረኩት ሳይዝ የለም። ነገር ግን ወደዚህ ትንሽ ስክሮል ስታደርጉት እዚህ ጋር የሳይዝ ምልክት አለች። እዚህ ጋር እንደምታዩት ማለት ነው አስፔክት ምትላለች። ይሄው አስፔክት ምትለዋን እሷን አንዴ ክሊክ እናደርጋለን። ከዛ በመቀጠል እዚህ ጋር እንዳልኳችሁ የተለያዩ ለዩቲዩብ የሚሆን እዚህ ጋር በራሱ አለ፣ ለኢንስታግራም እዚህ ጋር አለ፣ ለዩቲዩብ ሾርት አለ፣ ለቲክታክ እዚህ ጋር አለ፣ ሌሎችንም አሉ። ገባችሁ አይደለ? ስለዚህ እናንተ ከዚህ ውስጥ በጣም ማወቅ ያለባችሁ ለቪዲዮ ኤዲቲንግ መጀመሪያ ማወቅ ያለባችሁ የቪዲዮ ሳይዝ ነው። ስለዚህ የቪዲዮአችሁ ሳይዝ ቲክታክ ላይ ነው ወይስ ዩቲዩብ ላይ ነው? ለምሳሌ እኔ ችግር የለውም ለቲክታክ አድርጌ ላሳያችሁ፣ ለማሳየት ስለሆነ ማለት ነው። በመቀጠል ለቲክታክ እዚህ ጋር ከመረጥኩኝ በኋላ እዚህ ጋር የራይት ምልክት አለች። የራይት ምልክቷን ኦኬ አደርጋታለሁ። ከዛ በመቀጠል እቺን ቪዲዮ አንዴ እንዲን በእጄ ነክቼው ማተለቅ ነው። እንደምትመለከቱት እንደዚህ አተልቄዋለሁ። እንዲህ ካደረኩት በኋላ አሁን ምንድነው የምናየው መሰላችሁ? በመጀመሪያ ያው እኔ ይሄ ቪዲዮ ለእናንተ ለማሳየት ነው ያስገባሁት እንጂ እናንተ የምትሰሩት ቪዲዮ ኳሊቲውን በጣም ምርጥ መሆን አለበት። እንደዚህ መሆን የለበትም። እንደኔ ይሄኛውን እኔ ለእናንተ ለማሳየት ነው። ገባችሁ አይደለ? ቤት ውስጥ ነው የተቀረጸው። እሺ ይሄን ልክ ኤዲት አድርግ ነው የቀረጽኩት እናንተ ለማሳየት ስለ ማለት ነው እንጂ ሐሳብ ያለው ቪዲዮ አይደለም። ስለዚህ ቪዲዮአችሁ በጣም ኳሊቲውን በጣም ጸዴ መሆን አለበት። ያለዛ ድካማችሁ መና ነው የሚቀረው። ስለዚህ ይሄ ነገር በደንብ አስቡበት። ሌላኛው ደግሞ ካፕከት ያው በክፍያም አለው፣ ነገር ግን ፍሪም አለው። እኛ የምንጠቀመው ምንድነው? ፍሪውን ነው። ምክንያቱም ካፕከት በክፍያ ወይ ደግሞ ካፕከት ፕሮ በገንዘብ ነው የሚሰራው። ይሄን ያህል ልዩነት የላቸውም። የተወሰኑ ፊቸሮች ነው የሚደብቅባችሁ። ያ ምንም አይደለም። እኛ ከዛ በላይ ማግኘት ስለምንችል ማለት ነው። አሁን የምንሄደው ምንድነው መሰላችሁ? ወደ ቪዲዮአችን ስንመለስ ቪዲዮአችን እዚህ ጋር እንደምትመለከቱት እዚህ ጋር አንድ ቪዲዮ ነው ያለው። ነገር ግን እዚህ ጋር ለምሳሌና እኛ 3 ቪዲዮ እዚህ ጋር እዚህ ላይ ጭነናል። ነገር ግን ይሄ ቪዲዮ አለ። ስለዚህ ይሄ ቪዲዮ አለ። ይሄ ቪዲዮ ለምሳሌ 55 ሰከንድ ላይ እንደምታዩት እዚህ ጋር 55 ሰከንድ ላይ መቁረጥ ከፈለግን እዚህ ጋር እንደምታዩት እዚህ ጋር 55 ሰከንድ ሚል አለ። እሱ ላይ መቁረጥ ከፈለግን እንደምታዩት ይሄ 57 56 ይሄ 55 ላይ አስቀምጠን እዚህ ጋር ከስር ምን ምትላለች መሰላችሁ? እቺት ስፕሊት ምትላለች። እሷን ነክተን ከት ወይ ደግሞ መቁረጥ እንችላለን። ከዛ በመቀጠል ይሄኛው ፓርት ማጥፋት ስንፈልግ ደግሞ እዚህ ጋር ኤዲት ምትል ትመጣለች። እቺን ስትነኳት እንደምታዩት ይመጣል። ስለዚህ ኤዲት ሚለውን እንዲህ ስለሚመጣ ኤዲት ሚለውን በዚህ በኩል ስለሚመጣ ኢፌክት አጠገብ ማለት ነው። እሱን ክሊክ እናደርጋለን። ከዛ በመቀጠል ይሄኛው ይጠጋል። አያችሁ አይደለ? ይሄኛውን ትንሽ ሳይዙ በሁለት እጃችን ትንሽ ዙም እናድርገው። ከዛ በመቀጠል እዚህ ጋር ወሳኝ ማወቅ ያለብን ምንድነው መሰላችሁ? ለምሳሌ እዚህ ጋር እኔ ቪዲዮ እያወራሁ ነው እንበል። ቪዲዮ ሰላም ብዬ እዚህ ጋር አቆምኩ። ከዛ በመቀጠል ደግሞ ስለ ዩቲዩብ ማወራ ከሆነ እዚህ ጋር ምን አለ መሰላችሁ? ወደዚህ ስክሮል ታደርጉት
ኦቨርሌይ የምትላለች ቪዲዮ ወይ ደግሞ ፎቶ መጨመር ከፈለግን ገባችሁ አይደለ? ስለዚህ ኦቨርሌይ የሚለውን እነካለን። ከዛ ደግሞ አድ ኦቨርሌይ የሚላለ አንዴ ኦቨርሌይ ስትነኩት ይሄ ያመጣላችኋል። አድ ኦቨርሌይ የሚል ያመጣላችኋል። እሱንም አንዴ ክሊክ ማድረግ ነው። ከዛ በመቀጠል እኛ አሁን የፈለግነው ማስገባት የፈለግነው ቪዲዮ ማለት ነው ይሄኛው ነው እንበል። ይሄኛው ቢሆን ከዛ ከስር አድ የሚለውን እነካለን። ከዛ በመቀጠል እንደምትመለከቱት ቪዲዮአችንን በሚገባ አስገብተናል። ነገር ግን እዚህ ወሳኙ ነጥብ ምንድነው መሰላችሁ? ዋናው ነገር እዚህ ጋር እኛ የምንፈልገው ቦታ ካልሆነስ እንዲህ እናደርጋለን። ለምሳሌ ይሄ ቪዲዮ ትንሽ ወደዚህ አሁን ኦቨርሌይ ያደረግነው ወደዚህ እንሳበውና ለምሳሌ እኔ እዚህ ጋር ለምሳሌ 2 ሰከንድ ላይ አውርቼ ግዴታ የሰውየውን ወይ ደግሞ የልጁን ቪዲዮ እንዲቀየርልኝ ከፈለኩኝ እዚህ ጋር ምን አደርጋለሁ መሰላችሁ? እዚች ጋር 2 ደቂቃው ላይ እንደምታዩት እዚች ጋር እየቆጠረ ነው። ይሄው 2 ደቂቃ። ስለዚህ 2 ደቂቃው ላይ መስመሩ ላይ ስለሆነ ይሄው 2 ደቂቃ ወይም 2 ሰከንድ ይሄው እዚህ ጋር አስቀምጦልኛል። ስለዚህ ይሄው 2 ሰከንዱ ላይ አረኩትኝ ማለት ነው። ስለዚህ አሁን ደግሞ ይሄኛውን በእጃችሁ ዙም ታደርጉታላችሁ። ከዛ በመቀጠል እዚህ ጋር መቁረጥ ፈለግን ምኑ ጋር ወይ 4 ወይ ደግሞ 5 ሰከንድ ላይ ገባችሁ? እዚህ ጋር ሰከንዱን በደንብ ያያችሁ ሰከንዱ በደንብ ያያችሁ። ለምሳሌ 10 ሰከንድ ላይ መቁረጥ ከፈለግን እዚህ ጋር ወይ ደግሞ 7 ሰከንድ ላይ መቁረጥ ከፈለግን እዚህ ጋር እናመጣና እዚህ ጋር ይሄው ማንሸራሸታ ምልክት አለች። እቺን ማንሸራተቻ ምልክት አንዴን ክሊክ አድርገን እንደዚህ ማስተካከል እንችላለን። እንደምትመለከቱት እዚህ ጋር ቪዲዮውን ወደ ጥግ የምናደርግበት እዚህ ጋር እንደምታዩት አለ። ስለዚህ በእጃችን እንደፈለግን እንደዚህ ማተለቅ፣ ማርዘም፣ ማሳጠር እንችላለን። አይ ደግሞ ካላችሁ እዚህ ጋር ስፕሊት የሚያደርግ አለ ወይ ደግሞ የሚቆርጥልን አለ። ይሄን ነክተን እንደምታዩት ከዛ ዲሌት ማድረግ እንችላለን። ገባችሁ አይደለ? ስለዚህ እዚህ ጋር አሁን ለምሳሌ እንደምታዩት እዚህ ጋር ቪዲዮውን አያችሁ ይገባል። ስለዚህ እንዳልኳችሁ ነው። አሁንም እዚህ ጋር ኦቨርሌይ ማድረግ ከፈለግን እዚሁ ጋር የትም ሳንሄድ እዚህ ጋር አድ ኦቨርሌይ የሚል አለ ወይም ደግሞ እዚች ጋር ኦቨርሌይ የምትላለች እዚህ ጋር እንደምትመለከቱት ይሄ ኦቨርሌይውን የሚለውን እነካና አሁንም ኦቨርሌይ የሚለው ከነካችሁ በኋላ አሁንም ኦቨርሌይ የሚል አለ። ከዛ በመቀጠል ጋይስ እንዳልኳችሁ አሁንም ኦቨርሌይ ወይ ደግሞ አሁንም ቪዲዮ መጨመር ከፈለግን ማለትም ኤዲት የምናደርግበት ፎቶ ሊሆን ይችላል። ለምሳሌ ስለ ቲክቶክ ቪዲዮ እየሰራን ሌሎች ተጨማሪ ማብራሪያዎችን ማስገባት ከፈለግን እንዳልኳችሁ እዚች ጋር ምን አለች መሰላችሁ? ኦቨርሌይ የምትላለች። ኦቨርሌይ የሚለውን አንዴ እሱን ክሊክ ታደርጋላችሁ ማለት ነው። ይሄኛው ማለት ነው። ይሄኛው አንዴ ክሊክ አደረጋችሁ በኋላ ምን ይላል መሰላችሁ? አድ ኦቨርሌይ የሚል አለ። ስለዚህ ይሄኛውንም አንዴ ክሊክ ስታደርጉት ወደ ጋለሪያችሁ ነው የሚወስዳችሁ። ስለዚህ እንዳልኳችሁ እዚህ ጋር አሁንም ይሄው ይሄን አንድ ክሊክ አድርገን ከዛ ይሄው ወደዚህ እናመጣለን። ስለዚህ እናንተ እያወራችሁ ይሄኛውን በእጃችሁ እንዲህ ማተለቅ ትችላላችሁ ከቪዲዮ አንድ ጋር እንዲሁ ማለት ነው። ስለዚህ አያችሁ አይደለ? ስለዚህ እንደዚህ መሆን ይችላል። ገባችሁ አይደለ? ይሄ እንደዚህ ካደረግን በኋላ አሁን ወደ ኋላ እንመለስና እዚህ ጋር ለምሳሌ የተለያዩ አውዲዮ ሚላለ፣ ቴክስት ሚላለ፣ ኢፌክት ሚላለ፣ ኦቨርሌይ አይተናል፣ ካፕሽን፣ ፊልተር ምናምን የሚሉ አሉ። ለምሳሌ አውዲዮ ይሄኛው ነው አያችሁት። ቴክስት ደግሞ ይሄኛው ነው። ኢፌክት ይሄኛው ነው። ኦቨርሌይ አይተናል አሁን ማለት ነው። ስለዚህ ካፕሽን አላየንም፣ ፊልተር አላየንም እና ደግሞ ሌሎችንም አሉ። ገባችሁ አይደለ? ስለዚህ ሌሎችንም ስቴፕ በስቴፕ እናያለን። አውዲዮ ምንድነው መሰላችሁ? ለምሳሌ እኛ እዚህ ጋር እያወራን ሌላ ወይ ደግሞ ባክግራውንድ አውዲዮ፣ ባክግራውንድ ሳውንድ ወይ ደግሞ ተጨማሪ ድምጽ ሪከርድ ለማድረግ የሚሆን ለማስገባት ከፈለግን ከስር አውዲዮ ሚላለ እሱን አንዴ ክሊክ እናደርጋለን። እሱን አንዴ ክሊክ ካደረግን በኋላ እዚህ ጋር እንደምትመለከቱት በጣም ብዙ አይነት ኢፌክቶች አሉ። እዚህ ጋር ኤክስትራክት ሚላለ፣ ሳውንድስ ሚላለ፣ ሳውንድ ኢፌክት ሚላለ፣ ሪከርድ ሚላለ። ስለዚህ እናንተ አሁን ለምሳሌ እዚህ ጋር አስረዳችሁ ሪከርድ ማድረግ ከፈለጋችሁ ይሄው ሪከርድ በተኑ አንዴ ነታችሁ እዚህ ጋር እንደምትመለከቱት እየቆጠረ ነው። ይሄው ከአንድ ጀምሯል። ስለዚህ ማወራው ነገር እንደዚህ ሪከርድ እያደረገ ነው ማለት ነው። ስለዚህ ሪከርድ ካየን በኋላ ሳውንድ ኢፌክት ምንድነው? ሳውንድ ኢፌክት ማለት ለምሳሌ እዚች ጋር ይሄ ቪዲዮ እንበልና ማለት ነው እንቁረጠው። እንደምታዩት እዚህ ጋር ስፕሊት የሚላለ ቆርጠነዋል። እዚች ጋር ይሄን ከቆርጣችሁት በኋላ እዚች ጋር የምናደርጋለን መሰላችሁ አኒሜሽን የሚላለ እዚህ ጋር ቆይ ላሳያችሁ አንዴ እዚህ ጋር አኒሜሽን የሚላለ አኒሜሽን የሚለውን አንዴ ክሊክ እናደርግና ለምሳሌ ዳታ ይጠይቃል። ዳታ እናበራለን። ዳታ ይጠይቃል እና አኒሜሽን የሚለውን አንዴ ክሊክ አደረግን በኋላ እዚህ ጋር ዳታ ትንሽ ቢዚ እያደረገኝ ነው እና እንደምትመለከቱት አምጥቷል። ስለዚህ ይሄኛው ፊት ለፊቱን ዞ የሚለውን
ላይ እናደርገውና እንደምትመለከቱት አያችሁት ቪዲዮ ሲጀምር ይህ ማለት ቪዲዮ ሲጀምር ዙም አድርጎልናል። ስለዚህ ወደ ሳውንዳችን እንመለስ። ሳውንድ ኢፌክት የቅድሙ ቦታ ማለት ነው። ሳውንድ ኢፌክት ምን እንደሆነ ላሳያችሁ ነው በተግባር። ሳውንድ ኢፌክት ምን ነው ስትነኩት ምንድነው የሚሰጣችሁ መሰላችሁ? ልክ የኛ ቪዲዮ ገና ሲጀምር አገባባው አይታችሁታል ዙም የሚያደርገው። ስለዚህ እዚህ ውስጥ የሚሆን ቪዲዮ እንመርጣለን። ለምሳሌ ይሄኛውን አያችሁት? ድምጹን አንዴ ላሰማችሁ። አያችሁት? ለምሳሌ ይሄኛውን እንመርጣለን። እቺ ፓርት ምርጥ ናት፣ እቺ ሳውንድ ምርጥ ናት። ስለዚህ ይሄን እንመርጣለን። ከዛ በመቀጠል የትምሳሌ ዲዚው ሳውንድ ወይ ደግሞ ቪሎ የሚላለ እዚህ ጋር ቪሎ የሚለውን እንመርጣለን። ያው የተለያዩ ማስታወቂያዎች ሊያስቸግራችሁ ይችላል። እሱን እንግዲህ እንደምንም ትዕግስት ሊኖራችሁ ይገባል። ይሄኛውን እስከዚህ እናደርጋለን። እንደምታዩት አያችሁ አሁን ሲገባ አያችሁት ቪዲዮአችን ሲገባ እንዴት እንደሚያምር። ስለዚህ እንደዚህ መስራት ትችላላችሁ ማለት ነው። ሳውንድ ኢፌክት አይተናል። አሁን ደግሞ የምናየው ምንድነው? ሳውንድ ነው። ሳውንድ ማለት ከፋይል ማናጀር ላይ የተዘጋጀ ሳውንድ ወይ ደግሞ ሙዚቃ ሊሆን ይችላል፣ መንዙማ ወይ ነሺዳ፣ መዝሙር፣ የተለያዩ እንትኖች የድምጽ ቅጂዎች ልናስቀምጥ እንችላለን። ምን ላይ? ስልክ ላይ። ስለዚህ ሳውንድ የሚለውን አንዴ እናካለን። ከዛ በመቀጠል እዚህ ጋር የፎልደር ምልክት አለች እዚህ ጋር ማለት ነው። እንደምታዩት እዚህ የፎልደር ምልክት አለች። እሷ አንዴ ክሊክ እናደርጋለን። የፎልደር ምልክቷን አንዴ ከነካን በኋላ እዚህ ጋር እንደምታዩት ድራይቭ የሚል አለ። እሱን አንዴ ድራይቭን አንዴ ክሊክ እናደርጋለን። ከዛ መቀጠል ጋላሪያችሁ ላይ እዚህ ውስጥ መፈለግ ነው። የምታውቁት ደግሞ ሆነ እዚህ ጋር ሰርች ባር ላይ ያለው ላይ እዚህ ጋር እንደምትመለከቱት ሰርች ማድረግ ያለው ምናልባት የፋይሉ ስም የምታውቁት ከሆነ ወይ ሴቭ ስታደርጉ እዚህ ጋር ፋይሉ የምታውቁት ከሆነ እዚህ ጋር መጻፍ ትችላላችሁ፣ ጽፋችሁ ማግኘት ትችላላችሁ ማለት ነው። አሁን ወደ ኋላ እንመለስና ምንድነው የምናየው መሰላችሁ? ቀጥታ እንዳልኳችሁ እዚህ ጋር ቴክስት ቱ አውዲዮ የሚል አለ። ይሄም ደግሞ ምንድነው መሰላችሁ? ይሄ ጥቅሙ ቴክስት ቱ አውዲዮ የሚለውን ይሄኛው ልክ የምታወሩትን ታይትል የሚጽፍላችሁ ያው ይሄ እስካሁን እየሰራ ያለው በእንግሊዝኛ ነው፣ በአማርኛ አይደለም ይሄኛው ማለት ነው። ለምሳሌ የምታወሩትን ለምሳሌ እየቀዳ ይጽፍላችኋል። ለምሳሌ እዚህ ጋር እኔ ሰላም ቤተሰብ ብዬ ብናገር እሱም ከስር ሰላም ቤተሰብ ብሎ በእንግሊዝኛ ያስቀምጣል። ነገር ግን የእንግሊዝኛውን ኤዲት ማድረግ ይቻላል። ስለዚህ ስለሱ ደግሞ ሌላ ጊዜ በደንብ ማየት እንችላለን። በመቀጠል ደግሞ እናንተ የሰራችሁት ቪዲዮ ኮፒራይት እንዳይሆን እዚህ ጋር በዚሁ አጋጣሚ ቼክ ማድረግ ትችላላችሁ። ወደ ኋላ ስንመለስ ደግሞ እዚህ ጋር የምናየው አውዲዮ ኦልሬዲ አይተናል። እዚህ ጋር ኤዲት የሚል አለ ከአውዲዮ በፊት ማለት ነው። እዚህ ጋር ያው ስለ አውዲዮ በደንብ አይተናል ብዬ አስባለሁ። ኤዲት የሚለው ምንድነው? መቁረጥ ነው። ለምሳሌ ይሄኛው ቪዲዮ እንዲነካለን በመጀመሪያ እዚች ጋር ቪዲዮአችን እንደዚህ ጋር እናስቀምጣለን። ከዛ በመቀጠል እዚች ጋር ኤዲት ሚላል አይደለ? እቺ ማለት ነው። እቺን ኤዲት ሚለው አንዴ ክሊክ እናደርጋለን። ከዛ በመቀጠል ምን ያመጣል መሰላችሁ? እዚህ ጋር ለመቁረጥ ነው አይደለ? ማለት ኤዲት የምናደርገው እዚህ ጋር ለመቁረጥ ነው የሚያመጣል። ለመቁረጥ፣ ቮሊዩም ለመጨመር፣ እዚች ጋር አኒሜሽን እንደቅድሙ ለማስገባት፣ ኢፌክት ለማድረግ እና ደግሞ ዲሌት ለማድረግ እኛ ከዚህ ውስጥ የምንፈልገውን እንጠቀም። ለምሳሌ እቆርጠዋለሁ ድጋሚ ይሄኛው ማለት ነው። ከቆርጥ በኋላ እንደምትመለከቱት አሁንም ኤዲት ሚለው ነክቼ እንደምትመለከቱት እዚህ ጋር አኒሜሽን ሚለውን እመርጣለሁ፣ ነካለሁ። ከዛ እንዳልኳችሁ እንደቀደሙ እንደዚህ ማድረግ ነው። ስለዚህ አሁን ይሄ የሸፈነው ምንድነው መሰላችሁ? ወደዚህ ጠቅላላ አድርግላችሁ እንደምታዩት ይሄኛውን ያያችሁ እንደቀደሙ አድርገናል። ስለዚህ እንደዚህ አይነት በቀላል መስራት ትችላላችሁ ማለት ነው። ሶስተኛ ያለው ምንድነው? ቴክስት ነው። ይሄ ቴክስት በጣም ወሳኝነት ነው ብዬ አስባለሁ። ምክንያቱም አንድ ቪዲዮ ለመስራት ግዴታ ቴክስት ያስፈልጋችኋል። ቪዲዮአችሁ ለማሳመር ቅመም ነገር ጣል ለማድረግ ግዴታ ቴክስት ያስፈልጋችኋል። ቴክስት ለማስገባት እንዴት ነው? አንዴ ቴክስት ሚለውን ይሄኛው ማለት ነው ክሊክ እናደርጋለን። ከዛ በመቀጠል አድ ቴክስት ሚል አለ። አድ ቴክስት ሚለውን የመጀመሪያው ማለት ነው ይሄኛውን እንጽፋለን። ከዛ እንደምታዩት እንዲህ ከነካን በኋላ እዚህ ጋር ያመጣል፣ ራሱ ይከፍታል ብሮዝ ማለት ነው። ከዛ በመቀጠል እዚህ ጋር ሰላም ብለን እንጽፋለን። ለእናንተ ለማሳየት ያህል እዚህ ጋር ያው ቴክስት ቦታ ከመጣ እዚህ ጋር ሁሉም የምነግራችሁ ነገር ምንድነው መሰላችሁ? ሶሪ አንዴ እዚህ ጋር እንደምታዩት ፎንት አለ፣ እዚህ ጋር ስታይል አለ፣ ኢፌክት አለ፣ አኒሜሽን አለ፣ ታብሌት አለ። እነኚህ ምንድናቸው? ስቴፕ በስቴፕ እናያለን ረጋ ብላችሁ ማለት ነው። ስለዚህ ይሄ ታብሌት ምንድነው መሰላችሁ? ይሄኛው አሁን ላይ እየከፈተ አይደለም። ስለዚህ ታብሌቱ ላይ ሳይሆን ፎንት የሚለው ተነካላችሁ አንዴ። እዚህ ጋር እንዳልኳችሁ ፎንት የሚለው ስትነኩት እዚህ ጋር የተለያዩ የእንግሊዝኛ ፎንት ናቸው። እኛ የምንፈልገው አማርኛ አይደለ? የኛ ፎንት እዚህ ጋር አድ እናደርጋለን። ማይ ፎንት የሚል አለ እዚህ ጋር ላሳያችሁ። ይኸው ማይ ፎንትስ የሚል አለ። የማይ ፎንት የሚለው አንዴ እንነካለን። እሱን ከነካን በኋላ እዚህ ጋር አድ የሚል አለ። እዚህ ጋር እንደምትመለከቱት አድ የሚል አለ። እሱን አንዴ ክሊክ እናደርጋለን። ከዛ በመቀጠል እዚህ ጋር ማይ ፎንት የሚል አለ ከስር፣ እሱን አንዴ ክሊክ እናደርጋለን።
ከዛ በመቀጠል ወደ ጋለሪያችን ነው የሚሄደው። እኛ አማርኛ ፎንት እናንተ ከሌላችሁ ቴሌግራም ቻናል ስክሪን ላይ እንደምትመለከቱት ማሂር ግራፊክስ ሚል ከ4300 በላይ ሰብስክራይብ ወይ ደግሞ ተከታይ ያለው ቻናል አለኝ። እዛ ላይ ጆይን ብላችሁ አማርኛ ሰርች ባር ላይ አማርኛ ፎንት ብላችሁ ሰርች አድርጉ። በጣም ከ1000 በላይ አማርኛ ፎንቶች ታገኛላችሁ ማለት ነው። ከቴሌግራም ቻናል ላይ ዳውንሎድ ካደረጋችሁ በኋላ እዚህ ጋር እንደምትመለከቱት ትመጡና ስለዚህ ምንድነው የምታደርጉት መሰላችሁ? እዚህ ጋር የተለያዩ ፎንቶች አሉ። እኛ አንዱን እንመርጣለን። ለምሳሌ ኢትዮጵያ ምናምን የሚለውን እዚህ ከስር መጨረሻ ያለው እሱ አንዴ ክሊክ እናደርጋለን። እንደምትመለከቱት እዚህ ጋር ክሊክ አድርገነው እዚህ ጋር ፎንት መጥቶልናል። ይሄው እንደምታዩት ፎንቶች አሉ። ስለዚህ እኛ አንዱን እንመርጣለን። ወይ ይሄኛው ወይ ይሄኛውን እንመርጣለን። ስለዚህ በእጃችሁ እንዲማተለቅ ትችላላችሁ። አያችሁ አይደለ? ስለዚህ እዚህ ጋር አሁን ይሄ ፎንት ካየን በኋላ ጽፈናል። ስለዚህ ትሬንድ የሚል አለ። ይሄኛውንም ማየት እንችላለን። ይሄኛው ምንድነው መሰላችሁ? ይሄ አንዴ ትሬንድ የሚለው ከነካችሁ በኋላ ይሄ እንግሊዝኛ ስጽፉ ነው። ቅድም እንዳልኳችሁ ፎንት ነው እንግሊዝኛ ስጽፉ። ስለዚህ እዚህ ጋር ደግሞ ያው ስለ ፉትቦል ምናምን ነገር ካስፈለጋችሁ ምናምን ነውና አሁን የምንመለሰው ወዴት መሰላችሁ? ወደ መጀመሪያው ጋይስ ፎንትስ ሚለው ካየን በኋላ አሁን ስታይል እናያለን። ስታይል ማለት እዚህ ጋር እንደምትመለከቱት ስታይል ነው። አንዴ ክሊክ እናደርጋለን። ከዛ በመቀጠል ፎንቷችን ወይ ደግሞ ጽሁፋችን እንደፈለግን እያሳመርን እዚህ ጋር ባክግራውንድም እያደረግን መጠቀም እንችላለን። እዚህ ጋር ለእናንተ ለማሳየት ያን ለምሳሌ ይሄን እመርጣለሁ። ከዛ በመቀጠል ምንድነው የምናየው? ከዛ በመቀጠል ኢፌክት የሚላል አጠገቡ ላይ ይሄኛው ማለት ነው። ኢፌክት የሚለውን አንዴ ክሊክ እናደርጋለን። ይሄኛውንም እንደምትመለከቱት እየፈለጋችሁት ያህል መጠቀም ነው። ይሄም በጣም አሪፍ ነው ብዬ አስባለሁ፣ በተለይ ጽሁፋችሁ ለማሳመር ማለት ነው። እኛ ለጊዜው ይሄን እንጠቀማለን። ከዛ መቀጠል ያለው ምንድነው? አኒሜሽን ነው። አኒሜሽን ማለት ጽሁፋችን ወይ ቴክስታችን ከኛ ቪዲዮ ጋር እንዴት መግባት እንዳለበት እዚህ ጋር ለምሳሌ ይሄኛውን እንጠቀማለን። አያችሁ አይደለ እንዴት እንደሚያምር። ይሄኛው ብንጠቀም ያው ያንድ ነው፣ ግን እንዲህ የመረጣችሁ መጠቀም ትችላላችሁ ማለት ነው። ከዛ በመቀጠል ያለው ምንድነው? ብለስ ሚል አለ። እሱንም እናያለን ማለት ነው። እሱ አንዴ ክሊክ እናደርጋለን። ከዛ በመቀጠል እዚህ ጋር እኛ የምንፈልጋቸው ባክግራውንዶች ካሉ ማለት ነው። እኔ አልፈልጋቸውም፣ ብዙም አያምሩም፣ ግን እናንተ ከፈለጋችሁ ከነዚህ ውስጥ አንዱ መጠቀም ትችላላችሁ። እዚህ ጋር ያለው ጨርሰናል። ስለዚህ አሁን የምናየው ምንድነው መሰላችሁ? ወደ ኋላ እንመለስ። ቴክስት አይተናል። ኢፌክት እናያለን። ኢፌክት ምንድነው? ኢፌክት ማለት ለምሳሌ ኢፌክት እዚህ ጋር እንደምታዩት ኢፌክት የሚል አለ። ሶሪ አንዴ ይሄው እዚህ ጋር ኢፌክት የሚል አለ። እሱ አንዴ ክሊክ እናደርጋለን። ከዛ በመቀጠል ቪዲዮአችን ኢፌክት ከፈለገ እዚህ ጋር ቪዲዮ ኢፌክት የሚል አለ። ቪዲዮ ኢፌክት የሚል አለ ከስር ማለት ነው። እዚህ ጋር ይሄው ቪዲዮ ኢፌክት የሚለውን አንዴ ክሊክ እናደርጋለን። ከዛ በመቀጠል እዚህ ጋር የምትፈልጉት ኢፌክት አያችሁ አይደለ? የምትፈልጉት ኢፌክት ካለ እንደዚህ ማስገባት ትችላላችሁ። እኔ ለእናንተ ለማሳየት ይሄኛው መርጣለሁ። ከዛ በመቀጠል ይሄው እዚህ ጋር ይሄ አንዴ ነክታችሁ ይሄኛው ማለት ነው፣ ወይ ደግሞ ላሳያችሁ። ይሄ አሁን ኢፌክት ነው ከቪዲዮ አጠገብ ያለው ማለት ነው። ይሄኛው ማለት ነው። ስለዚህ በእጃችሁ ይዛችሁ እንደፈለጋችሁ ማተለቅም ማሳነስም ትችላላችሁ ማለት ነው። እነዚህ አሁን ለምሳሌ ትንሽ ላድርገው። ስለዚህ እንደዚህ ካደረኩ በኋላ ኢፌክት ተጠቀምኩኝ ማለት ነው። በመቀጠል ምናየው ኦቨርሊ አይተናል። ካፕሽን እና ፊልተር እናያለን። እነኚህ ምንድናቸው የሚለውን እንዳልኳችሁ አሁንም በትዕግስት ይሄን ቪዲዮ መከታተል አለባችሁ ማለት ነው። ስለዚህ አሁን ቀጣይ ምንድነው? ካፕሽን እናያለን። ካፕሽን እንዳልኳችሁ ይሄን ያህል እንትን የለውም፣ ቴክስት ነው። ይሄ የምናወራውን ቴክስት በዚህ መልኩ ታምፕሌት ወይ ደግሞ ቴክስት የምናወራው ቴክስት በዚህ መልኩ እያንዳንዱን ቃል እንዲጽፍልን ነው። ነገር ግን ይሄኛውን በቅርቡ ፕሮ አድርገውታል። በፊት ነፃ ነበረ እና እዚህ ጋር እንደምትመለከቱት ፕሮ ይላል። ስለዚህ ይሄኛው ይብራብን። ስለዚህ ፕሮ የሚላችሁ ነገር ከሆነ አትንኩት፣ ምክንያቱም በክፍያ ስለሆነ ስለማይሰራላችሁ ማለት ነው። ስለዚህ እኛው የምናየው ምንድነው? ፊልተር ነው። ፊልተርም በጣም ወሳኙ የቪዲዮ ኳሊቲያችን የምንጨምርበት ስቴፕ ነው። ፊልተር የሚለው አንዴ ትነካላችሁ። ከዛ በመቀጠል እዚህ ጋር ቪዲዮ ኳሊቲ የሚል አለ፣ ሶስተኛ ላይ ማለት ነው። ሶሪ አንዴ። ለምሳሌ ይሄኛው ፊልተር ካረግን ከዛ እዚህ ጋር ለምሳሌ ይሄ አብጀክት ነው የሚለው አብጀክት ነው የሚለው ለምሳሌ ይሄኛው ደግሞ ቪዲዮ ኳሊቲ ነው የሚለው እሱን አንዴ ክሊክ እናደርግና እዚህ ጋር እንደምትመለከቱት እዚች ጋር ወላሳያችሁ አንዴ ከነዚህ ውስጥ አንዱ ትነካላችሁ ኤችዲ የሚለውን እሱ ብትነኩት ሌላ ይመረጣል። ሌላም ጊዜ የምንጠቀመው ያው ፕሮ ነው። ችግሩ ግን አሁን ይሄኛው ማያችሁት ፕሮ አድርገውታል። ፕሮ ምናልባት እናንተ ጋር እኔ ጋር ፕሮ ነው፣ እናንተ ጋር ፕሮ ካልሆነ ይሄኛውን እስከዚህ ማተደቅ ትችላላችሁ። አያችሁ አይደለ? እስከዚህ ኤችዲውን። ስለዚህ እኔ ጋር ፕሮ ነው ማለት ነው። ስለዚህ እሱም ወደ ኋላ እንመለስ። በመቀጠል አሁን የምናየው ምንድነው? ፊልተር አይተናል። እዚህ ጋር ያው የቪዲዮ ለምሳሌ እዚህ ጋር ማሳያችሁ ባክግራውንድ ይሄ ቪዲዮ እንበልና ለምሳሌ ትንሽ እናድርገው እስኪ እንዳያችሁት
ይሄ ቪዲዮ ትንሽ አድርገነዋል። ነገር ግን እዚህ ጋር የሆነ የሚረብሽ ባክግራውንድ አለ፣ ጥቁር ባክግራውንድ አይደለ? ቪዲዮውን ያው ትንሽ ስላደረግነው ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን መሰላችሁ? ባክግራውንድ የሚል አለ እዚች ጋር ያችሁት ባክግራውንድ የሚል አለ። እሱን ነካለን። ከዛ በመቀጠል ብለር የሚል አለ። ብለር ኢሜጅ ማስገባት ትችላላችሁ። ኢሜጅ እዚህ ጋር ይጠይቃችኋል፣ እዚህ ጋር ከለር ይጠይቃችኋል፣ እዚህ ጋር ብለር ይላል። ለምሳሌ እኔ ሁሉም ስቴፕ በስቴፕ ላሳያችሁ። ይሄኛውን ስትነኩት ራሱ ነው፣ ነገር ግን እዚህ ጋር እንደሚያምር ያደርግላችኋል። አይ ደግሞ ይሄ አልፈልግም ይሄኛው ካላችሁ ደግሞ ፎቶ የራሱ ፎቶ እዚህ ጋር ይደረደርላችኋል። ገባችሁ አይደል? እዚህ ጋር ለምሳሌ ይሄኛውን ብትፈልጉ ወይ ደግሞ ይሄኛውን ብትፈልጉ አንዱ መርጦ በራሱ ማለት ነው በራሱ ፍቃድ እዚህ ጋር አስመርጧችሁ እነዚህ ያስገባላችኋል። አይ ይሄኛው ነው ካላችሁ ደግሞ እዚህ ጋር ከለር ትመርጣላችሁ። አያችሁ አይደለ? ከለር ነው የምፈልገው ካላችሁ ከለር ያስመርጣችኋል። ሶ እዚህ ጋር እንዲካየን በኋላ አሁን የምናየው ምንድነው መሰላችሁ? ቪዲዮአችን ለምሳሌ እዚች ጋር በጣም ወሳኙ ነጥብ ቪዲዮአችን እዚህ ጋር የሆነ ውስብስብ ብሏል አይደለ? እዚህ እንደምታዩት የሆነ ውስብስብ ብሏል። ስለዚህ እዚህ ጋር ቀለል አድርጌ ላሳያችሁ። ይሄኛው ቪዲዮ ሲጀምር ይኸው እንደምታዩት አሪፍ ነው። አያችሁ አይደለ? ስለዚህ ቴክስቱን ትንሽ እንዲያደርገዋለሁ። ከዛ በመቀጠል አሁንም እዚህ ጋር ለምሳሌ ሰላም እንዴት ናችሁ ካለ በኋላ እናንተ እዚህ ጋር አሁንም እዚህ ጋር ትቆሙና ሰላም እንዴት ናችሁ ብላችሁ ትጽፋላችሁ። ቴክስት ቦታ አሁንም እዚህ ጋር ካወራ አሁንም እዚህ ጋር ትጽፋላችሁ። አሁንም እዚህ ጋር ከዛ ደግሞ ይሄን ደግሞ መቆረጥ ካለባችሁ ይሄኛው ቪዲዮ ማለት ነው። ይሄኛው ቪዲዮ መቆረጥ ካለባችሁ ይሄኛውንም እንዲያረጋችሁ በእጃችሁ ማስተካከል ትችላላችሁ። ይሄኛውንም መቆረጥ ካለባችሁ በእጃችሁ እንዲያረጋችሁ መቆረጥ ስትፈልጉ አንዴ ይሄኛው ትነካላችሁ፣ ይሄ ከፈለጋችሁ ይሄ ትነካላችሁ። ለምሳሌ መቆረጥ ያፈለጋችሁት ይሄኛው ቢሆን ይሄ እንዲትነኩና እዚህ ጋር ከስር እንዳልኳችሁ ስፕሪት ሚል አለ። እሱን አንዴ ክሊክ ታደርጋላችሁ። ከዛ በመቀጠል እዚህ ጋር ያያችሁት መስመሩ ላይ ይቆርጠዋል። ለምሳሌ ይሄ መስመር ወሳኝ ነው ለመቁረጥ ከሆነ እቺ መስመር ማለት ነው። እቺ መስመር ግዴታ ማየት አለባችሁ። ስለዚህ ለምሳሌ ይሄ መቁረጥ ከፈለኩኝ እንዲጠጋ አድርገዋለሁ ይሄ መስመር ላይ ማለት ነው። ለምሳሌ እዚህ ጋር ከፈለኩ እዚህ ጋር ስፒሪት ሚለውን እንደቀደሙ ማለት ነው ይሄኛውን እነካለሁ። አይ ደግሞ ይሄ በዚህ አልቆርጥም ካላችሁ ደግሞ ሌላ አማራጭ አላችሁ። ለምሳሌ እዚህ ጋር የቪዲዮ ማረዘሚያና መሳጠር ያለው እዚህ ጋር ቪዲዮ ስትነኩት አያችሁ፣ ስታቆሙት ይጠፋል። እንዲህ ስትነኩት ራሱ ይመጣል። ስለዚህ እንዲህ አያችኋ፣ እንዲህ በራሱ መጨመርም መቀነስም ማርዘምም ትችላላችሁ ማለት ነው። ስለዚህ እዚህ ጋር አሁን ትልቁ ወሳኙ ነገር ምንድነው መሰላችሁ? ቪዲዮቻችሁ ሲያልቅ ውስብስብ እንዳይሆን። ይህ ማለት ምንድነው? ለምሳሌ የኔ ቪዲዮ እዚህ ጋር በጣም ረዝሟል፣ አያችሁ አይደለ? እዚህ ጋር ካፕከት የሚላል መጨረሻ ላይ እሱን ዲሊት እናደርጋለን። እሱ አንዴ ነገር እዚህ ጋር ዲሊት ምን ይመጣል እዚህ ጋር። ከዛ በመቀጠል እዚህ ጋር ይሄ ውስብስብ ሆኗል አይደለ? ስለዚህ ይሄኛውን እዚህ ጋር እናምጣው። ይሄኛውን ለምሳሌ ሶሪ በጣም ይሄኛውን ቪዲዮ ይሄኛው የልጁ ቪዲዮ እዚህ ጋር እናምጣው እስኪ። ለምሳሌ ይሄኛው ቪዲዮ ይሄኛው የልጁ ቪዲዮ እዚህ ጋር እናምጣው እስኪ። ለምሳሌ እኛ ስናወራ ማብራሪያ ለምሳሌ ስለ ሶሻል ሚዲያ እያወራን ይሄኛው አንዴ ነክተን ስለ ሶሻል ሚዲያ እያወራን የሆነ ማብራሪያ እንዲሰጠን ማለት ነው። ሰዎችን በደንብ እይታ ውስጥ እንዲያስገባቸው ይሄ አንዴ ወደዚህ መደረብ የፈለግነውን እዚህ ጋር እነካለን። ከዛ በመቀጠል እዚህ ጋር ወደዚህ ስክሮል እናደርጋለን። ከዛ በመቀጠል ወደዚህ እንዲ ስክሮል ስናደርግ ምንድነው መሰላችሁ? ሶሪ እዚህ ጋር እንዲ ስናደርገው ኦቨርሊ ሚል አለ። ከቀደሙ ተቃራኒ ነው ይሄኛው፣ የቀደሙ ሳይሆን ይሄ ሌላ ኦቨርሊ ነው። ሶ ይሄኛውን እነካለን። ከዛ በመቀጠል እንደምታዩት እዚህ ጋር የነበረው ማለት ነው እዚህ ጋር የነበረው እዚህ ጋር መጥቷል። ይህ ማለት ምንድነው? እኛ አሁን ለማብራሪያ መጠቀም እንችላለን ማለት ነው። አያችሁ አይደለ? ስለዚህ ቪዲዮውን እኩል እናደርጋለን እንደምታዩት። ስለዚህ ይሄኛው እያወራን እንደምታዩት ይሄኛው እያወራን ይሄኛው ደግሞ ማብራሪያ ቪዲዮ አስገብተናል ማለት ነው። ሶ አሁን የምናየው ምንድነው? ለምሳሌ ይሄኛውን መቁረጥ ከፈለግን ትንሽ ወይ ክብ ለማድረግ ወይ ደግሞ መቁረጥ ከፈለግን ለምሳሌ ወደዚህ ስክሮል እናደርጋለን። ከዛ በመቀጠል ክሮፕ የሚል አለ ከስር እዚች ጋር ክሮፕ የምትላለች እሷ አንዴ ክሊክ እናደርጋለን። ከዛ በመቀጠል እንደምታዩት እንደፈለግን መቆራረጥም ይሁን እንደፈለግን ማሳነስም ረጅም ማድረግ በዚች ጋር ባሉ እንትኖች ማለት ነው እዚህ ጋር ባሉ ሳይዞች በእጃችን እንደፈለግን ማድረግ እንችላለን። ስለዚህ እኔ አሁን ወደኋላ ተመልሼ ላሳያችሁ። ይሄኛው እንዲህ ካደረግን በኋላ ምንድነው ስፒድ፣ ብዙ ጊዜ ስፒድ ማለት ወሳኝ ነገር ነው። እያወራ ወይ ደግሞ እሱ ሪአክሽኑ እያሳየ እንዲፈጥን ያስገባውት የኔን ቪዲዮ የኔ ማወራውን ቪዲዮ ከነ ድምፁ ማፍጠን እንችላለን። እንዴት ነው የምናፈጥነው? ለምሳሌ ይሄኛውን እንሞክር። ይሄኛው ልጁ ማለት ነው እንደምታዩት በጣም ቀስ ያሉ ነው የሚሄዱት። ስለዚህ እዚህ ጋር ወደዚህ ጠጋ ብለን ስፒድ የሚል አለ እዚች ጋር ማለት ነው። ስፒድ የሚለውን አንዴ ክሊክ እናደርጋለን። ከዛ በመቀጠል እዚህ ጋር ኖርማል የሚል አለ። ሶ መሀል ላይ ያለችዋን ነው ኖርማል መሀል ላይ ያለችዋን ክሬቭ የሚለውን እሱን አንዴ እነካለን። ከዛ በመቀጠል እዚህ ጋር የተለያዩ እንደምታዩት
አያችሁ አይደለ? በጣም አሳምሮ የተለያዩ የፍጥነት ወይ ደግሞ ምንድነው በጣም የሚያማምሩ የስፒድ እንትኖች ሪከቨር ያደርጋል። ስለዚህ እኛ ለምሳሌ ይሄኛውን ተጠቅሜ ላሳያችሁ። ይሄኛው ብንጠቀም አያችሁት እንዴት እንደሚያምር አያችሁት። አይ ደግሞ እንደዛ አልፈልግም እኔ በጣም እንዲፈጥን ነው ከፈለኩኝ ካላችሁ ደግሞ ያሁኑ ቦታ ተመልሳችሁ ስፒድ የሚለውን ትነካላችሁ። ከዛ እሱን ከነካችሁ በኋላ እዚች ጋር ኖርማል የሚል አለ እዚህ ጋር ከስር ማለት ነው። እዚህ ጋር ኖርማል የሚለውን እንነካለን። እሱን ከነካችሁ በኋላ እንደምታዩት እዚህ ጋር ስፒዱን እስከ ለምሳሌ 3 ላይ ላድርገው። ለምሳሌ ያው 2.7 አድርጌዋለሁ። ከዛ በመቀጠል ከፍተን ነው አያችሁ ፍጥነቱን አያችሁ። ስለዚህ እንደዚህ ማድረግ እንችላለን። ቀጣይ የምናየው ምንድነው መሰላችሁ? ለምሳሌ እንትን አይተናል መቁረጥ ፊልተሮችን የተለያዩ ፊልተሮች አይተናል። ነገር ግን አሁን እዚህ ጋር እኛ ድጋሚ ፎቶ ወይ ደግሞ ቪዲዮ ማስገባት ከፈለግን እንዳልኳችሁ ኦቨርሌይ የሚለውን እናካለን። ከዛ በመቀጠል አድ ኦቨርሌይ የሚላለ ከዛ እዚህ ጋር ፎቶ የሚሆን ቪዲዮ ማስገባት ከፈለግን ይሄን የምንፈልገውን እንዲመርጠን ከዛ አድ ማለት ነው። ከዛ በመቀጠል እዚህ ጋር እንደምታዩት አስገብተናል ማለት ነው። ማጥፋት ከፈለግን ደግሞ እዚች ጋር ዲሌት የምትላለች እሷን አንዴ ክሊክ ማድረግ ብቻ ነው። አሁን ማሳያችሁ ምንድነው ወሳኙና በጣም አስፈላጊው ነጥብ ላይ ደርሰናል። አሁን ለምሳሌ ማሳያችሁ ምንድነው መስላችሁ ይሄን ፎቶ እንበልና የሆነ እናንተ ቤት ውስጥ ቪዲዮ ስትቀርጹ ባክግራውንድ ላይ ደስ ማይል ነገር ሊኖር ይችላል፣ ወይ ፍራሽ አልጋ ብቻ የሆነ በቃ ደስ ማይል ነገር የእናንተ ደግሞ ያ ነገር ሪሙቭ ለማድረግ ፈለጋችሁ አይደለ? ከዛ መቀጠል ሪሙቭ ለማድረግ ይሄኛውን አንዴ ክሊክ እናደርጋለን። ሪሙቭ ማድረግ የፈለጋችሁት ፎቶ ወይ ቪዲዮ እንደዚህ ተነካላችሁ። ከዛ መቀጠል ይሄኛው ትንሽ እኔ ተለቅ ስለሆነ ትንሽ አንዴ ትንሽ ላድርገው ይሄኛው ማለት ነው። እንደዚህ አድርገዋለሁ። ከዛ በመቀጠል እዚህ ጋር ወደ ጎን ስክሮል ስናደርገው እዚህ ጋር ምንድነው ሪሙቭ ቢጂ የሚል አለ። ይሄም ደግሞ ሪሙቭ ባክግራውንድ ነው የሚለው። እሱን አንዴ ክሊክ እናደርጋለን። እኛ እዚህ ጋር መጠቀም ያለብን የትኛው ነው? ይሄኛው እንደምታዩት አውቶ ሪሙቭ ያው በራሱ ነው ሪሙቭ የሚያደርገው፣ ነገር ግን ፕሮ ነው መጠቀም አንችልም። ይሄኛውም ደግሞ ያው ይሄና አስፈላጊ አይደለም፣ ግን በእጃችሁ እንዲየቀለማችሁ እናንተ የምትፈልጉት ቦታ ሁሉ በጣታችሁ ስትነኩት ያጠፋላችኋል። ወሳኙ ምንድነው? ይሄን የመጀመሪያው ነው። ይሄ ሶስተኛ ላይ ያለው ይሄ አንዴ ክሊክ እናደርጋለን። ከዛ በመቀጠል እዚህ ጋር ያው እንደምታዩት ትንሽ መጨመር እንችላለን እንደዚህ ማለት ነው እዚች ጋር። ከዛ በመቀጠል ይሄንን ማጥፋት የፈለግነው ቦታ እዚህ ጋር እንነካለን። አያችሁ አይደለ? የኔ ቪዲዮ ኳሊቲ የለውም ለዛ ነው። እና እዚህ ጋር እንደምታዩት ማጥፋት የፈለግነው በእጃችን እንደዚህ እንይዛለን። አያችሁ አይደለ? ስለዚህ እንደዚህ ካደረግን በኋላ የኛውን ጥራት እዚህ ጋር አያችሁ አይደለ? እንደፈለጋችሁ ይሄኛውን እናንተ ያው መጠበብ ትችላላችሁ። ይሄ ለእናንተ ትቻለው ኢፌክቶቹ ማለት ነው። እኔ አሁን ይሄንን ለእናንተ ትቻለው፣ እናንተ እንደፈለጋችሁ ማድረግ ትችላላችሁ። በጣም ሲምፕል ነገር ነው። የምትመለከቱት አሁን ያው የቪዲዮውን ጥራት ስለሌለው እንጂ ከኋላ ያው እንደምታዩት ጥቁር ሆኗል። ስለዚህ ይህ ማለት ምንድነው? ባክግራውንድ ጠፍቷል፣ የቪዲዮ ባክግራውንድ። ስለዚህ ከኋላ ባክግራውንድም ቴክስትን ማስገባት እንችላለን ማለት ነው። ስለዚህ በቀላሉ እንደዚህ ባክግራውንድ ሪሙቭድ ማድረግ እንችላለን ማለት ነው። ስለዚህ በዚህ ቪዲዮ መሰረት ያልገባችሁ ነገር ካለ ኮሜንት ላይ ጥያቄ፣ ሀሳብ ካላችሁ አስቀምጡልኝ። በቀጣይ መመለስ ይሆናል። ይሄን ቻናሌን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ በምርጥ ቪዲዮዎችና በአሪፍ ኮንሰፕቶች የምንመለስ ይሆናል። አመሰግናለሁ። ቴንክ ዩ